ሰላም እንዴት ናችሁ? አሟሟታቸውን እንቆቅልሽ ከሆነብኝ ሰዎች ዛሬ በሁለተኛ ደረጃ የማነሰው መቶ አለቃ አበረ አዳሙ የአማራ ክልል ፖሊስ ኮሚሽነር የነበረው አበረ አዳሙን እኔ የማውቀው በ1986 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ነው። ያን ጊዜ ከፖሊስ ኮሌጅ የሰርቲፊኬት ምሩቅ ማለት የፖሊስ ኮሌጅ ሁለት አይነት ምሩቃን ነው የሚያስመርቀው። መደበኛ የ3 ዓመት ትምህርት ተምረው የሚመረቁና ሌሎች ደግሞ 1 ዓመት ከምናምን ተምረው የሚመረቁ ከዛው ከፖሊስ ውስጥ የወጡ ሰዎችን የሚያሰለጥንበት ሁለተኛ መርሃ ግብር አሉ እና ያ የሁለተኛው መርሃ ግብር ተመራቂ ነው አበረ አዳሙ። የባለሳሳት 16ኛ ኮርስ ነው፣ የሰርቲፊኬት ኮርስ ነው። ከዛ እንደተመረቀ ወደ ጨርቆስ ፖሊስ ጣቢያ ተመድቦ ሲመጣ ከኔ ጋር አንድ ቢሮ እንጋራ ነበር። እዚህ የዛን ጊዜ አብረን በመስራት በመቀራረብ ጓደኝነት መሰረትን። ቆይቶም ደግሞ ያው እሱ የዛ የወረዳ 26 ማን ነው የወረዳ 21 የወንጀል ምርመራ ኃላፊ ሲሆን እኔ ደግሞ የወረዳ 23 ምርመራ ኃላፊ ሆነን በአንድ ዞን ውስጥ ስለነበርን እንገናኝ ነበር፣ ሻይ ቡና እንል ነበር፣ በብዙ ነገር ሚስጥረኞች ነበርን። ስለዚህ አበረን በደንብ አውቀዋለሁ፣ የጓደኛን ያህል አውቀዋለሁ። ከፖሊስ ሲታገድም በምን እንደታገደ ከታገደ በኋላ እንዴት አድርጎ እንደወጣ ከሀገር እያንዳንዷን ነገር አውቃለሁ። ምክንያቱም ወዳጅነት ስለነበረን አበረን በደንብ ማቀው ሰው ነው። አበረ አዳሙ ምን አይነት ሰው ነበር ብላ ለምትሉኝ ያመነበትን ነገር ለመናገር የማይፈራ ልበ ሙሉ ነው። ትንሽ ጀብደኝነት የሚያጠቃውም ሰው ነበረ። ግን በፖሊስ ሙያውን ላይ ይሄን ያህልም የሆነ በምርመራ በእንደዚህ አይነት ስራዎች ላይ ብዙም በመስሪያ ቤቱ የገነነ አልነበረም። ግን ስብሰባዎች ላይ እምነቱን በመግለጽ በድፍረቱ ከአለቆች ጋር በሚጣላ ጊዜ በእልከኝነቱ በዚህ ነው የሚታወቀው። በተረፈ ሌሎች እንደማናችንም አንዳንድ ጉድለቶች ነበሩበት። ሆኖም ከስራ ከታገደ በኋላ በጣም ስለተናደደ በጣም ስሜት ውስጥ ገብቶ ነበር። ያለውን የኢህአዴግ መንግስት ይቃወም ነበር። ከዛም ወደ ኬንያ ገብቶ ከኬንያ ወደ ኤርትራ ሄዶ ከኤርትራ ደግሞ ወደ ደቡብ ሱዳን ሄዶ መጨረሻም በጋምቤላ በኩል የትጥቅ ትግል ውስጥ ሁሉ ገብቶ ነበር። ከጊዜያት በኋላ ደግሞ በአካል ጤና ችግር ገጥሞት በሕክምና ከተረዳ በኋላ በመንግስታት እርዳታ ወደ ስዊድን ሀገር ሄዶ በስዊድን ሀገር ይኖር ነበር እና ስዊድን ሀገርም እያለ በውጭም እያለ አልፎ አልፎ ይደውልልኝ ነበር እናገር ነበር። በተለይ የመጀመሪያው በመፈንቅለ መንግስት የታሰሩት የነ ጀነራል አሳምነው በእነሱ ዘመን እሱ ከውጭ ሆኖ ስልክ ደውሎልኝ ነበር። እኔ ፖሊስ ውስጥ ነበርኩ። አንዳንድ ነገሮች ምን እንደታሰበ አንስቶልኝ ነበር። ግን ያው እንደ ልጅ ጨዋታ ስለቆጠርኩት እኔ በዛ ተባባሪነትን አላሳየሁትም። ግን እኔን ሲያምነኝ ስለነበረ ይሄ ነገር አካፍሎኝ ነበር። ግን እኔ ለማንም ሰው ምንም አላደረኩም። ከዛም በኋላም ከወጣው በኋላ ከሀገርም በስልክ እንገናኝ ነበር፣ በአካልም ተገናኝተን እናውቃለን። በኢሳት በተለያዩ ነገሮች ሲቀርብ ከቀረበ በኋላ አስተያየቶች ይጠይቀኝ ነበር። አንዳንድ መስማማበትን ነገር እስማማበታለሁ እለው ነበር፣ ማልስማማበትን አልስማማም እለው ነበር። በብዙ ወዳጅነት ነበረን። በመጨረሻም ይሄ ለውጥ ከመጣ በኋላ ወደ ሀገር ቤት ለመመለስ ሲፈልግ አማክሮኝ ነበረ። አትሂድ ብዬዋለሁ። አትሂድ፣ ሀገራችን አንተ በምታስበው ደረጃ አላደገም። ሰው ቢቀያየርም አስተሳሰብ ላይ ችግር አለብን። ብትሄድ በአንተ እሳቤና በአንተ ማንነት እዛ ሀገር ላይ መስራት ትቸገራለህ ብዬ መክሬዋለሁ። አትተው ሞኛቱን ብዬዋለሁ። ኖ እኛ ካልሄድን እኛ ካላስተካከልን ማን ያስተካክለዋል? ይልቅ አንተ መምጣት አለብን ብሎኝ ነው የሄደው። ከሄደ በኋላም ኮንታክት እናደርግ ነበር። ወደ ነጥቤ ስመጣ መቶ አለቃ አበረ አዳሙ የሞተው እኔ በተፈጥሮ ህመም ነው ብዬ አላምንም። ብዙ ሰዎች የሐኪም ማረጋገጫውም እንደሚያስረዳው በልብ እንትን ነው በምናምን ነው የሞተው ተብሎ ነው የተነገረው። ግን እኔ አላምንበትም። የማላምንበት ለምንድን ነው? መቶ አለቃ አበረ ወይም ደግሞ ኮሚሽነር አበረ አዳሙ ከኃላፊነቱ በተነሳ በ3ኛ ቀኑ ነው የሞተው። ከኃላፊነቱን እንዳነሱት በክብር አይደለም ያነሱት፣ አዋርዶ ዝቅ አድርጎ ነው ያነሱት። ካነሱት በኋላ እሱ ደግሞ ልከኛ ስለሆነ ጋዜጠኞችን ጠርቶ ነበረ። ጋዜጠኞችን ጠርቶ እዛ ክልል ውስጥ ያለውን ሚስጥር ፍልጥልጥ አድርጎ ሊናገር ወስኖ ነበር። እሱ የሚደብቀው ነገር የለም። አንድ እልከኛ ነው። አንድ ነገር የሚያውቀውን ነገር በፍጹም አይደብቅም። ድፍረት አለው። በቃ ለመሞት የቆረጠ ሰው ነው። ስለዚህ ጋዜጠኞችን ጠርቶ ቢያንስ የሰኔ 16ቱን ታሪክ በደንብ ሊተርክልን የሚችል ብቸኛ ሰው
አበረ አዳሙ ነው። ምክንያቱም የክልሉ ኮሚሽነር ነበር። በምርመራው ላይ ከፌዴራል ከመጡ ፖሊሶች ጋር ምርመራውን ይመራ የነበረ ያስተባብረ የነበረ ነው። በህግ የተጠየቁትና በህግ የተነሱትን ነገሮች ቀርቶ መላምቶችን ሳይቀር ግምቶችን በማገጣጠም እውነተኛውን ነገር ሊነግረን የሚችል ብቸኛ ሰው ማን ነበር? አበረ አዳሙ ነበር። አበረ አዳሙ ይህን ለመናገር ከመብቃቱ በፊት በድንገት ሞተ ተባለ። ይሄ በድንገት ሞተ የሚባለው በሐኪም ተረጋግጧል። ልቡ እንትን ስላለ እንደዚህ ስለሆነ ኦኬ፣ ለዛ ለልቡ ከፍተኛ አደጋ ያደረሰው መድኃኒት ነው ወይስ ዝም ብሎ ተፈጥሯዊ ነው የሚለውን ነገር አልገለጹልንም። ባልጠፋ ጊዜ ውስጥ እሱ ጋዜጠኛ ለነገ ጠርቶ ዛሬ መሞቱ ስናስበው ዝም ብሎ ሞተ ብሎ ለማለት ለመቀበል የሚያስቸግር ነው። ብዙ ሚስጥሮችን ነው ይዞ የሞተው አበረ አዳሙ። በተለይ የሰኔ 16ቱን ታሪክ ሙሉ በሙሉ በሱ እጅ ነበረ። ይሄን ነገር የሚነግረን አንድ ብቸኛ ሰው ነበር። በዓለም በታሪክ አጋጣሚ ወሳኝ ነገር የሚያውቁ ሰዎች በቀላሉ ይሞታሉ። አበረ እንደኔ እምነት በተጠነሰሰ ሴራ ሚስጥር ለመደበቅ ተብሎ የተገደለ አረጋለሁ። አበረ በመንግስትም በተቃዋሚዎችም ቢሆን ተቀባይ ያልደገፉት ሁለቱም በተለያየ ምክንያት ይኮንኑት የነበሩ ናቸው። በሱ ሞት ላይ ሁሉም ተባባሪ ነው ብዬ ነው ማስበው። ሁሉም ተባባሪ ነው ብዬ ማስበው። ምክንያቱም እሱ የያዘው ሚስጥር በውጭም በውስጥም ያለ ሚስጥር ይዞ ነበረ። መንግስትን ከሚደግፉት ብአዴን የሚባለው መንግስት ከሚደግፉትም ሆኖ ከሚቃወሙት ውስጥ ያለውን ነገር በደንብ የሚያውቅ ሁለቱም የኛ ነው ብሎ የሚያስቡ እሱ ግን የሁለቱንም ሚስጥር በደንብ የያዘ ሰው ነበር። የሱ አሟሟት ሊመረመር ይገባል። ታሪክ የንጹሃን ደም ትጮኻለች። አበረ አዳሙ የሞተበትን ሁኔታ አልቀበልም፣ እውነትም አይደለም። እውነቱ እንደሚወጣ አንድ ቀን ተስፋ አደርጋለሁ። ስላዳመጣችሁኝ እግዚአብሔር ይስጥልኝ።